በአጸደ ገነት አምላካችን እግዚአብሔር የመሰረተው ያ ታላቅ ተቋም የፈረሰ ሶስተኛ ወገን ገብቶበት ነው። አዳምና ሔዋን 7 ዓመት ሙሉ ምን ያውቁ ነበር? እሷም እሷ አለኝ ብላ ሌላ ነገር አያውቁ። እሱም እሷ አለችኝ አሁን ብቻ እንዳትወጣ እሷም እንደዛው። ልብ ብላችሁ አስቡትማ የ7 ዓመቱን የነሱን ኑሮ። ከዛ በኋላ ሶስተኛ ወገን ገባና ፍልስፍስ አድርጎ ምክንያት በምክንያት እየደረደሩ አዳም አይተሃሎከ ወምን ተገበርከ ሲባል በዚህ ተደብቅ ያለው እንዴት እንደሆነ ያደረገች ትርዳ ብለህ የሰጠህና እያለ ምክንያት መደርደር ጀመረ። እርሷ ደግሞ እባብ አሳሳተችኝ አለች። አያችሁ በዛ ውስጥ በትዳር ውስጥ ሌላ ሰው ባይገባ ኖሮ የሁሉ ምስቅልቅል ባልመጣ ነበር። የሰው ንክኪ እንደው በትዳር አሁን እዚህም በዓለሙም ዛሬም ቢሆን በዚህ ባልተቃናው በመከራው ዓለም ቢሆን በመሰረትነው ትዳር ሶስተኛ ወገን የገባ እንደሆነ መከራ ነው። ታውቁታላችሁ። እንደው ዝም ብዬ ቅድም ስመጣ አሰብኩና ተናገርኩ። ሁለተኛ ገዳምን ይሁት እንግዲህ አሁን ገዳማት በሙሉ በየትኛውም ያሉ ገዳማት ሄደው ጫካውን መድምደው ዋሻውን ፈልፍለው ጫካውን መንደር አድርገው ለራሳቸው ለባህሪያቸው በሚስማማቸው መንገድ በተቀመጡት እኛ እንሄድና እዛ በኋላ ነው ንክኪውን ያ ደኑ ሳይቀር በሰው ተረፈ ምርት ይቆሽሻል። ይገርማቸዋል። ሶስተኛ የእጽዋት ማዕከልም ስታዩት ደኖች ታላላቆቹ ዛፎች ያፈሩት ፍሬ ሰው ሳይተክለው በእነሱ ጥላ ስር ሆኖ በጋ ዋዕየ ፀሐዩ ሳያቃጥለው ክረምት ዶፍ በረዶ ሳይነቅለው ጠራርጎ ሳይወስደው የእነዚያን እጽዋት ማንነታቸውን እነሱን አይሎ መስሎ ዛፍ ሆኖ እነሱን የሚተካ ሰው ሳይተክለው ውሃ ሳያጠጣው አጥር ሳያጥረው የሰው ንክኪ በሌለበት ጫካ ይባላል። ይገርማችሁ ደን ይባላል። እኔ እንደው የግሌን ነው የምነግራችሁ። እንደ ካየሁት እንግዲህ ሳይጠፋኝ ይህንን ተቸው በእውነት ለመናገር እና ሰው እርግጥ ምድርን ሙላት ተብሏል። ያው እየሄደ ባዶ በሆነ ምድር ሁሉ እንዲሰፍር አገር እንዲያቀና እንዲያለማ ተፈቅዶለታል። ነገር ግን በሄድን ቁጥር ደግሞ አብሮ ያለውን ጥፋት እንደዚህ አይነቶች የመጽናኛ ከተማ ሆነው እንደው ሲቸግረን መዋግደ ሕሊና ሲያምታታን መጥተን ጽሙና ይዘን ተለይተን አንዳንድ ጊዜ ራሳችንን ጠይቀን የምንሄድበት ደግሞ የጽሙና ቦታ የሚያስፈልገናልና እንደው አርዝተን ባንዳፈረው ደስ ይላል በእውነት ለመናገር። ይሄ ግን ፍትት ነው እንግዲህ እና ሆና ይቻለው እናንተም እስኪ ኋላም በውይይት እንደው ለግላችሁ ዝም ብሎ መምጣትና መመላለስ እኮ አይደለም። ይሄማ በከተማችን አለ አይደለም። በመሐንዲስ ውስጥ ነበር መጣበት እንደው ይገርመኛል። ጫማችን ሲያልቅ እግራችን አለማለቁ መቼስ በተፈጥሮ የተሰጠን ስለሆነ እግራችን አያልቅም። ልብሳችን ሲያልቅ ገላችን አያልቅም። በተፈጥሮ የተሰጠን ስለሆነ እና መመላለስ ሳይሆን ዛሬ እዚህ መጣችሁ ኋላም ነው እንወያያለን፣ በትምህርት እናካትታለን እንደው